ዛሬ ደግሞ ከሰዎች መደበቅ ያለባችሁን 3 ዋና ዋና ነገሮች ነግራችኋለሁ። በደንብ አድምጡ። ምክንያቱም ይህን ሰምታችሁ ካልተገበራችሁ በህይወት ዘመናችሁ ሙሉ አላስፈላጊ ብርቱ ዋጋ ስትከፍሉ ትኖራላችሁ። ስለዚህ ከሰዎች መደበቅ ያለባችሁ ነገር አንደኛ መንፈሳዊ ህይወታችሁን የቤታችሁን በር ከፍታችሁ አውላላ ሜዳ ላይ ማንም ምስጢራችሁን እንዲያዩ እንደማትፈልጉ ሁሉ በመንፈሳዊ ህይወታችሁም ትኩረትን ለመሳብ ጥሩ ሰው ለመባል መንፈሳዊ ሰው ለመባል ጸሎተኛ ለመባል ብላችሁ ከእግዚአብሔር ጋር ያላችሁን ግንኙነት ለሰዎች ማውራት የለባችሁም። ጸሎታችሁን፣ ስግደታችሁን፣ ጾማችሁን፣ የምታወጡትን አስራት ማንኛውንም ነገር ለሰዎች በጭራሽ መናገር የለባችሁም። ይህንን ነገር የምትናገሩ ከሆናችሁ ባዶ ቀፎዎች ናችሁ፣ ምንም የምታገኙት በረከት የላችሁምና ይህንን አትናገሩ ነው። ሁለተኛው ደግሞ ሀብትና ገንዘባችሁን የስልካችሁ ባትሪ በሞላ ሰዓት ለማንም ሳታሳዩ ኪሳችሁ ውስጥ እንደምትከቱት ሁሉ ሀብትና ንብረታችሁንም ለሰው ማውራት የለባችሁም። በረከት ወደ ቤታችሁ ሲገባ ስልጣን ሊሆን ይችላል፣ ገንዘብ ሊሆን ይችላል። ስለዚህ ያንን ስላደረገላችሁ ቸሩ እግዚአብሔርን ተንበርክካችሁ በብርቱ ማመስገን አለባችሁ እንጂ በጭራሽ ለሰው መናገር የለባችሁ። ምክንያቱም ሰዎች የሚለኳችሁ በሰውነታችሁ ሳይሆን በኪሳችሁ ስለሆነ ለዚያ ማውራት የለባችሁም ነው። ሌላው ደግሞ ሶስተኛው የግል ድክመታችሁን ማውራት የለባችሁም። ለምሳሌ አንድ ሰው ቁስሉን አውጥቶ አደባባይ ላይ ቢያሰጠው ወዲያው ነፍሳት መተው ተረባርበው እንደሚበሉትና እንደሚያሰቃዩት ሁሉ የግል ድክመታችሁን፣ ጭንቀታችሁን፣ ውስጥ ያለባችሁን ራሳችሁ የምታውቁትን ድክመት ለጓደኞቻችሁ ከተናገራችሁ አልቆላችኋል። ይኸውላችሁ አንዳንድ ሰዎች በጠባያቸው ልዝብ ሰይጣኖች ናቸው። ያንን ድክመታችሁን ተጠቅመው እርሜ ዘመናችሁን ሁሉ ሲያሰቃዩአችሁ ነው የሚኖሩት። ስለዚህ ድክመታችሁን ማወቅ ያለበት ቸሩ መድኃኔዓለም ሳይታዘብ ለሚሰማችሁ ለእግዚአብሔር ብቻ ንገሩ፣ አስተካክለኝ በሉ እንጂ ድክመታችሁን በጭራሽ ለሰው ማውራት የለባችሁ። ምናልባት ለንስሐ አባታችሁ እሱ ንስሐ አባት የእግዚአብሔር እንደራሴ የክርስቶስ አምባሳደር እስከሆነ ድረስ ከንስሐ አባት የሚደበቅ ገመና የለም። ከዚያ ውጭ ግን ለማንም መናገር የለባችሁ። ያም ቢሆን ለንስሐ አባት ውስጥ ድክመታችሁን ነው። ለንስሐ አባትም የሚነገር አለ፣ የማይነገር እኮ አለ። ሁሉም ነገር አይነገርም። ለምሳሌ ውስጣችን ቤታችን ውስጥ ባለው ንብረታችን ሀብታችን አውጥተን ለንስሐ አባትም መናገር የለብንንም። እሱን የሚመለከት ብቻ አለ። ስለ ኃጢአታችን ስለ ውስጣዊ ድክመታችን ብቻ ነው ለንስሐ አባታችን መናገር ያለብን። ቸሩ እግዚአብሔር ከሁላችን ጋር ይሁን። የሥላሴ ቸርነት የመብርሃን በረከት አይለየን።